ሰላም ሰላም በዩቲዩብ ቻናል ተከታታዮች እንደምን አላችሁ? እግዚአብሔር ይመስገን እኔ ፍጹም ሰላም ነኝ። ዛሬ ደግሞ አንድ አስገራሚ ቪዲዮ ይዤ መጥቷት እኔ ለራሴ አላውቅም ነበር እንደዚህ አይነት ነገር መኖሩን። የማውቃቸው መፍጫዎች ትናንሽ መፍጫዎች ናቸው። ዛሬ ግን ለድግስ በጣም ብዙ አይነት ድግስ እንደግስ ሽንኩርት ከመክተፍ የሚገላግለን ከዚያም አልፎ ተርፎ ደግሞ ከውጭ መተን እንደ ስራ ልንጠቀምበት የምንችል ይህንን ገዝተን እኛ ራሳችን ቤታችን አስቀምጠን በዚህ እየሰራን ብር ልናገኝበት የምንችል ቆንጆ የሆነ የሽንኩርት መፍጫ ማሽን በሚገርም ዋጋ እንዲሁም ደግሞ ጥንካሬውም ኳሊቲው ብዙ ነገር የተሰራናል ብዙ የተሰራ ኢትዮጵያ ውስጥ ያለ የሽንኩርት መፍጫ ላስተዋውቃችሁ ነው ይዤ የመጣሁት። ባለቤቷ ከጎን ያለች ሙሉ አድራሻውን እስከነ ስልክ ቁጥሯ አስቀምጣለሁ። እየደወላችሁ ኢሞ፣ ቴሌግራም ተገናኘች በቃ በፎቶ እንዲሁም ደግሞ በኢሞና በቴሌግራም እያወራን መግዛት የምንችለው ማለት ነው። ሙሉ አድራሻውን እሷ ትሰጥናለች። ከዛ በፊት ግን ማሽኑ ይመስላል የሚለውን አበልዬ ለሻውን እሷ ተሰይኛለች። ይህ እንግዲህ የሽንኩርትና የአትክልት መፍጫ ማሽን ነው። ማንኛውንም ሽንኩርት አትክልት ይፈጫል ከጁስ በስተቀር። ያ ማለት ሽንኩርት፣ ጎመን፣ ካሮት፣ ቲማቲም እነዚህ ነገሮች ሁሉንም ይሰራል። ከዛ በተጨማሪ ደግሞ በርበሬ ይደልዛል፣ ገብስም ይፈትጋል። ስለዚህ ይህን ሁሉ በአንድ የሚሰራ በሀገራችን ውስጥ የተሰራ የሚገኘው በጽዮን ኢንዱስትሪያል ኢንጂነሪንግ እና ብረታ ብረት ኢንተርፕራይዝ ውስጥ ነው። አድራሻችን መገናኛ ኃይል ህንፃ ላይ ማራቶን ቢሮ ቁጥር 004 ነው። ስልካችን ደግሞ 0940090909 በተጨማሪ 0913323013 ነው። ስልክ ቁጥሩን አሁን የስልክ ያስቀምጣለሁ። ከዛ በፊት አገልግሎቱን ነግራናለች። ለሽንኩርት ብቻ አይደለም በርበሬ ይደልዛል፣ ጎመኖችን እንከትፋል ብላናለች። እንግዲህ ከቤታችን ባለፈ እንደ ተጨማሪ እንደ ስራ ራሱ 2-3 ገዝተን የዚህን ቤት ብቻ ራሱ ከፍተን እንደ ስራ ከስደት መልስ እንደ ስራ መጠቀም እንችላለን ማለት ነው። በአንድ ኪሎ ይህን ያክል እንፈጫለን ብለን ወይም ደግሞ በርበሬ እንደልዛለን፣ ገብስ እንፈትጋለን፣ ለድግስ የሚሆኑ የሚከታተፈው ነገሮችንም እንከትፋለን ብለን በዚህ ራሱን የቻለ ቢዝነስ መስራት እንችላለን ማለት ነው። አጠቃቀሙንና ዋጋውን እሷ ትንገረን። እንግዲህ ዋጋችን በሽንኩርት መፍጫ ማሽን ባለ 5 ኪሎ ግራም ይባላል፣ ባለ 10 አለ፣ ባለ 15፣ ባለ 20 ኪሎ ግራም አሉ። በኖርማል ኤሌክትሪክ ነው የሚሰሩት በቤት ውስጥ 220 ቮልት ማለት ነው። ባለ 5 ኪሎ ግራም አሁን ባለን ዋጋ 29850 ብር ነው። ባለ 10 ኪሎ ግራም ደግሞ 35000 ብር ነው። ባለ 15ቱ 37000 ብር ነው። ባለ 20 ደግሞ 40000 ብር። አሁን እዚህ አሁን ለጊዜ ያሉት ባለ 10 ኪሎ እና ባለ 20 ኪሎ እነሱን ታሳይናለች። እስኪ ያሳይ ውስጥ አሪጆው እና ደግሞ ባለ 20 ኪሎ ግራም ለምሳሌ ስንገለብጥ በቀላሉ አቅም አይፈልግም፣ ጉልበት አይፈልግም። ይችን እንደዚህ በቀላሉ መሰታትና ተወርዳለች። አወርደን እዚህ ጋር ማቆም ብንፈልግ በዚህ ይቻላል ማድረግ ነው። ከዚህችንም ከፍታትና ከፍተን ማውጣት ነው። የፈጨነውን ነገር ማውጣት ነው። ከስራ አስቀምጠን እንግዲህ እዚህ ጋር እነዚህ አሉሚኒየም ነው። ድስቱ አሉሚኒየም ነው። ምላጩ ስቴንለስ ስቲል ነው። ምንም አይነት ዝገት ከምግብ ጋር ንክኪ የለውም፣ አይዝግም። ጥንካሬው ራሱ በጣም ደስ ይላል። እንግዲህ የሰጠነው ነገር በስንት በ40 ሰከንድ እና 30 ሰከንድ ነው። አንድ ደቂቃ እንኳን ሳይሞላ አንድ ደቂቃ እንኳን። ስለዚህ አሁን ይሄንን በቃ ሞር ለቤታችን እንዳልሆነ እንደነገርኳችሁ በቃ ለቢዝነስ ራሱ በጣም አሪፍ ነው። በጣም እዚህ ጋር ደግሞ 10 ኪሎ አለች። 10 ኪሎ ናት። ያው እንግዲህ ቅድም እንደነገርኳችሁ ሁሉም እቃዎቻችን ጥንካሬያቸው፣ አሰራራቸው፣ ሁሉም ነገር አንድ ነው። የሚለየው ምንድነው? ሳይዛቸው በሳይዝ ነው እንጂ የጥንካሬ እና ያሰራራቸው ሁኔታ ሁሉም አንድ አይነት ናቸው። እችኛዋ ደግሞ ባለ 10 ኪሎ ግራም ውስጧ ስቴንለስ ስቲል ናት። ድስቷ ምላጩም ስቴንለስ ስቲል ነው። ስቴንለስ ስቲል ነው ማለት ነው። በቃ ጥንካሬው ራሱ ከእቃው ስታየው ራሱ ያስታውቃል። በቃ ለአንድ ጊዜ ከተገዛ ለረጅም ጊዜ የሚሆን እንደዚህ የሚሰባበር የሚበላሽ በጥንቃቄ ከያዝነው ለብዙ ጊዜ የሚቆይ እቃ ነው። በቃ ይህንን ይመስላል። ሙሉ አድራሻዋን በደንብ አድርጌ አስቀምጣለሁ ከውስጥ ላይ። ከዛ እያየን አድራሻዋን እሷ ትነግረናለች። እዛ ሆነን ለቤተሰብ መግዛት እንችላለን። ለራሳችን ደግሞ ወደ ሀገር ቤት ከመምጣታችን በፊት
ኦርደር አድርገን አዘን ከቤተሰብ ጋር አገናኝተን ከዛ ስንመጣ ይሄንን ራሱ ከስደት ከተመለስ በኋላ የራሳችን ህይወት ስንጀምር ስላለመስራት የማይመች ምናምን ቢሆን ይህን ቤት ውስጥ እየሰራን የራሳችን ላይ መኖር እንችላለን ማለት ነው። ሌላ እቃዎች አለሽ? ሌላ እቃዎች ደግሞ ማውቂያ አለን። እዚህ ጋር ለምሳሌ ማውቂያችንም ደስ የሚለው በቤት ውስጥ መብራት ነው የሚሰራው። ስቴንለስ ስቲል ነው። እሱም እንደዚሁ ማውቂያው ሙሉ በሙሉ በስቴንለስ ስቲል የተሰራ ነው። ድምፁ አይረብሽም። በጣም ዝግ ያለ ድምፅ ነው ያለው። ስለዚህ ማውቂያችንም አለን። እዚህ ጋር ደግሞ የቡና ማንኛውም የእንጀራም የዳቦ ምርቶችን ያውቃል። ሁሉንም ያውቃል። እዚህ ጋር ደግሞ ዋጋችን እንግዲህ የዚህ ማውቂያ እስከ አሁን ይሄ እስከ 40 ኪሎ የሚያውቃ ነው። በአንድ ጊዜ ትልቅ ነው። ይሄ 65,000 ብር ነው። እዚህ ጋር ደግሞ የቡናና የገብስ መቆያ አለ። ይሄኛው በኖርማል ኤሌክትሪክ ነው የሚሰራ። ይሄኛው ቡና ይቆላል፣ ገብስ ይቆላል፣ አተር ይቆላል፣ የተለያዩ ጥራጥሬዎችን ይቆላል። አሁን እዚህ ዋጋ 100,000 ብር። እንግዲህ አሁን ይሄንን ማንኛውም ሰው ገዝቶ የራሱ መስራት ይችላል ማለት ነው። ከዛ በተረፈ ማንኛውም የእንጨት ስራዎች እንሰራለን፣ ብረታ ብረት ስራዎች እንሰራለን። እንደ ፋን፣ የሳጋር እነዚህ ስራዎችን ሁሉ ብዙ ኢንዱስትሪያል ስለሆነ በጣም ብዙ ስራ ነው ያለን። መታችሁ ጎብኚው አድራሻችን ነው። በቃ ስለዚህ አሁን የምንፈልገው ነገር እንኳን ቢኖር